ወደ ሰበር መረጃው ስናቀና ሌሊቱን ጉድ የሚያሰኙ በርካታ መረጃዎች ወጥተዋል። ይሄውም ፕሬዝዳንት ዶናልድ ትራምፕ አሁንም መካከለኛው ምስራቅን አስመልክቶ የሚናገሯቸው ነገሮች ወደ አደገኛ አቅጣጫ ዓለምን እየወሰዱ ነው ተብሏል። ከዚህ ቀደም እንግዲህ ትራምፕም ሆኑ ሌሎችም የትራምፕ አስተዳደር ውስጥ ያሉ ከፍተኛ ባለስልጣናት በኢራን ውስጥ የአስተዳደር ለውጥ እንዲመጣ አንፈልግም፣ እኛ ኒውክሌሩን ማስጣል ነበር ያንን ያደረግነው የሚል መግለጫ ሲሰጡ ውለው ነበር በትናንትናው ዕለት። ትራምፕ ግን በዛሬው ዕለት ሌሊት በማህበራዊ ትስስር ገጻቸው እንዳሰፈሩት በኢራን ውስጥ የአያቶላ መንግስት እንዲወድቅና ያገዛዝ ለውጥ እንዲመጣ እንደሚፈልጉ የሚያስታውቅ መልእክት አሰራጭተዋል። ይህም ውጥረቱን በከፍተኛ ሁኔታ አባብሶታል። የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ ደግሞ በማህበራዊ ትስስር ገጻቸው የለጠፉት ስዕልና ያስተላለፉት መልእክትም እንዲሁ ሌላ ከባድ ስጋት ያዘለ ሆኗል። በሌላ በኩልም የዓለም መሪዎች በከፍተኛ ሁኔታ መጨነቃቸውን የሚያመለክቱ ሪፖርቶች እየወጡ ነው። ይኸውም ጦርነቱን የሚቀላቀሉ ሰዎች ቁጥር እየጨመረ መጥቷል። ይኸውም የየመኑ ሀውቲ በይፋ ጦርነቱን መቀላቀሉን ይፋ አድርጎ ከሌሊት ጀምሮ ሚሳኤሎችን ወደ እስራኤል ሲተኩስ አድሯል። ከዚህም ባሻገር የሩሲያው ፕሬዝዳንት ቭላዲሚር ፑቲን ደግሞ ሶስተኛው የዓለም ጦርነት በእጅጉ አስጨንቆኛል ሲሉ ለመላው ዓለም ባስተላለፉት መልእክታቸው እንዳሉት ሶስተኛው የዓለም ጦርነት የመቀስቀስ ጫፍ እንደደረሰና ይህም በጣም እንዳስጨነቃቸው ጦርነቱ እንዳይቀሰቀስም እየጸለዩ እንደሆነ የገለጹት ፑቲን ሁኔታው አስፈሪ መሆኑን ጠቁመዋል። በሌላ በኩል እነዚህን መረጃዎች የሚያካርሩ በጣም በርካታ መረጃዎች እየወጡ ነው። የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ የሆርሙዝን ሰርጥ እዘጋለሁ የሚለው ውሳኔያቸው እየተጠበቀ ይገኛል። አሜሪካ ከተዘጋ ወየሁልኝ ብላለች። ከዚህም ባሻገር ደግሞ አሜሪካ የሆርሙዝን ሰርጥ ኢራን እንዳትዘጋ አማላጅ ቻይናን መላኳ ተነግሯል።